በስመ አብ በሉ አንድ ጊዜ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ይባርካችሁ ሁላችሁም ስለመጣችሁ በጣም ደስ ብሎናል። መዝሙሩ ይቀጥላል እና ወደ ዋናው ፖለቲካ እንሄዳለን። ስድብ የለም። ሰውን በሰውነቱ አንነካውም። ብሔርን በብሔሩ እናከብራለን። ከዚህ በኋላ ሌሎች የሚያጨማልቁትን እምነት እኛው ይዘን እየመጣን ለማስተማር ተገደናል። ፖለቲካው ብቻ ስላልሰራ ሃይማኖት ላይ ስለቸከለ ህዝቡ የኢየሩሳሌም መስቀል ይኸው ይዘን መጣን። ምንም ልናረጋ አንችልም። እንግዲህ አማራጭ የለንም። አማራው በጎጃም አዘንና በመስቀል የሚያምን ህዝብ ስለሆነ በባይብል እሱን እያዝን እንገባለን። ይኸው አሁን እኮ ራሱ 500 ሰው መጥቷል። ምክንያቱም ሞጣ መንፈሳዊ ነው ብሎ ስላሰበ ደግሞ ነኝ መንፈሳዊ ነኝ ከዘመድኩን ይሻላለሁ። እኔ 4 ሴት አርግጄ እኮ በፍርድ ቤት አሊሞኒ አልተጠየኩም። ዘመድኩን ዋናው ፓስተር እንደሚባለው ዋናው መምህር ሁኜ የመጣሁት ከዛሬ ጀምሮ እኔ ነኝ። ስራቸውን እየሰሩ ዲያስፖራውን ይዘው እየለበለቡ ነው። ስለዚህ ዲያስፖራውን ነፃ ለማውጣት ሞጣ ቀራኒዮ ዛሬ ተሰይሟል። ከዚህ በኋላ መስቀላችን ከእጃችን አይጠፋም። መጽሐፍ ቅዱሳችንም ይኸው ማሳየት እንችላለን። የሆነውን ነገር ደግሞ እየያዝ ለምሳሌ ቅዱስ ዳዊት በጣም 300 ዕቁባት እንደነበረው ጥሩ መቀመጫ ይጠበጥብ እንደነበር መናገር መቻል አለብን። ህዝቡን አደንዘውታል። ይሄን ደግሞ ያደረገችብን ማነች? ግብጽ ነች። ስለዚህ ዋናው መጠናል ለማለት ነው። ለምሳሌ ቅዱስ ጊዮርጊስ 50 አለቃ ነው። የታወቀ 50 አለቃ ነው። ለእምነቱ ቀናኢ ነበር። ጀብደኛ፣ በጣም ጨፍጫፊ ገዳይ ነው። ዛሬ ግን አማራ ቅዱስ ነው ብሎ ቤተ መቅደስ ሁሉ ሰርቶለታል። ስህተት ነው። ጊዮርጊስ በጣም ተዋጊ ነው። ለጊዮርጊስ ቀርቶ ለጀነራል አሳምነው ጊዮርጊስ 50 አለቃ በመሆኑ ምክንያት አሳምነው ደግሞ የአማራ ዳይ ነው ብለን እናምናለን። ብዙ ጥፋቶችን ቢኖሩት ጎንደርና ጎጃምን ከፍሎት ቢሞትም እንኳ አሳምነው ሂዝ ጀነራል አሜሪካን ሀገር መጥቶ የተማረ ነው። ቅዱስ ጊዮርጊስ ደግሞ 50 አለቃ ነው። በጣም በአሳምነውና በጊዮርጊስ መካከል ያለው በስመ አብ ወወልድ ወመንፈስ ቅዱስ። ፋሲል ደሞዝ ናትንኩት ብርጅስቶን አስኮናኝ ነው ያስኮናል። ምን ያውቃል ፋሲል? ሞጣ ግን በነገር ላይ ብሪጅ ተሰድበኛለች ይችላል። እኔ ሰድቤው እኮ አላውቅም። አንቺ ፋሲል ዝም ብሎ ያስኮናል። ፋሲል እኮ ምን ጧት የበላውን እኮ ጧት እኮ ብስኩት በልቶ ፋሲል 9 ሰዓት ከቀኑ ብታገኙ ፋሲሎ ምንድነው የበላው ጧት? አራ በደሞዝ መጥ የበላው ደግሞ እንዴት ታውቋል? አልፏል ምናምን ልጅ እኮ እና ጧት የበላውን አታውቁም ብትዩ ፋሲሎ አላውቀውም በቃ። እና ይሄንን ሰውዬ እንዴት ተቆናለ? ተው እንጂ ተው ገዝቻቸዋለሁ በእውነት ፋሲል እንትን ያስኮነነ እንዳትናገሩ። ተስማምተናል። ተውት ፋሲል እሺና ምን ለማለት ፈልጌ ነው? የዛን ጊዜ ቅዱስ ያሬድ አሁን ኦሮሞ ናቸው፣ የመደባይ ኦሮሞ ናቸው። ትግራይ በትግርኛ ይዘፍንና ሃይላሎ ይላል። ላሎ ማለት አንድ የኦሮሞ አባት ነው። እንደገና አድግራት የሚለውም የኦሮምኛ ቃል ነው። መቀሌ የኦሮምኛ ቃል ነው። አረ ጎበዝ አጨብጭብ። ሽሬ እንዳልኩት ሽሬ ማለት ስሬ ከሚለው በድሮ እነ ተክለ ጻዲቅ መኩሪያ በጻፉት የኢትዮጵያ ታሪክ ላይ ሽሬ አይልም። እንዳው የትግራይ ውስጥ ያለው ሽሬ ይልና በስሬ ይልና በቅንፍ ሽሬ አድርገው አስቀምጠውታል። ኋላ ነው የተቀየረ ወደ ሽሬ ማለት ነው። ስሬ ማለት የኦሮሞ አንድ ጎሳ ነው። ሰሜን ሸዋ መራቤቴ አካባቢ ላሎ ምድር የሚባል ሰሜን ሸዋ ውስጥ አለ። ቀኛዝማች ላሎ የሚባሉ ሰው ነበሩ። ላሎ እንግዲህ የኦሮሞ ስም ነው። ያው ቅዱስ ያሬድ አሁን በኦርቶዶክስ ውስጥ የሚታወቁ የዜማ ባለቅኔ ቅዱስ ያሬድ አሁን ኦሮሞ ናቸው፣ የመደባይ ኦሮሞ ናቸው። መደባይ የሚለው በፕሮናውንሴሽን በጊዜ ብዛት መደባይ ያሉት እንጂ መደ አባይ ነው። ልክ አሁን መደወላቡ እንደሚባለው ልጅ ነው። የኦሮሞ ጎሳ ሂዶ እዛ ሰፍሯል ማለት ቀይ ባህርን ጀምሮ እዛ አካባቢ ሰፍሮ የነበረ ኦሮሞዎች እንደነበሩ ታሪክ ይናገራል። አራጨብጭብ ያላልህ ነው ያለ ኢየሱስ እስካሁን ያመለኩት ኢየሱስ የኔ ህይወት መቀየር አልቻለም። የኔ ላይፍ መቀየር አልቻለም ከዚህ በኋላ። ስለዚህ ቀጥታ እስልምናን መቀበል እፈልጋለሁ።
ወላሂን ነው ምሉ ወላሂን ነው ምላችሁ መቀበል እፈልጋለሁ። እስካሁን የኖርኩት ህይወት የውሸት ህይወት ነው። ኢየሱስ መቀየር አልቻለም። ጴንጤው ኢየሱስ ሊቀየር አልቻለም። ስለዚህ ምንድነው ከዚህ በኋላ በቀጥታ ሄጄ መቀበል ይፈልጋሉ። ሞላው ለሙስሊሞች አድርሱ። የኔ ህይወት የሚቀይር ሃይማኖት እስልምናን መቀበል እፈልጋለሁ። እኔ ብዙ አመት በጴንጤ ውስጥ ኖር ያለው ከ1994 ጀምሮ እስካሁን ኖር ያለው። እስካሁን የኔ ህይወት ሊቀየር አልቻለም። እስካሁን ላይፌ ሊቀየር አልቻለም። አንድ እንኳን ስልክ መግዛት አልቻልኩም። ስለዚህ ይሄ ኢየሱስ ደሃ ነው። የጴንጤው ኢየሱስ ደሃ ነው። የፕሮቴስታንቱ ኢየሱስ ደሃ ነው። መስጠት አይችልም። ስለዚህ እኔ አሁን ከዚህ በኋላ ወላሂ ምስክር ነው። የኔ ህይወት የሚቀየር ከሆነ የኔ ላይፍ የሚቀየር ከሆነ አንድ ስልክ የሚገዛ ሙስሊም ካለ ከዚች ቤት የሚያወጣ ስንት አመት ወደ 6 አመት ኖር ያለው እዚች ቤት ከዚች ቤት እንዲቀየር ብዙ ጊዜ ኢየሱስን ጸልያለሁ። ኢየሱስ እንዲቀየር ብዬ ጸልዬ መቀየር አልቻለም፣ ሊለውጥ አልቻለም። ስለዚህ ከዚች ህይወት የሚቀየር በእውነት እችን መልእክት ሰምቶ የሚቀየር ከኢትዮጵያ ውጭ ይሁን ኢትዮጵያ ውስጥ ላይ ያለው ሙስሊም ይሁን አንድ ስልክ የሚገዛ ሁለተኛ ከዚች ቤት የሚያወጣ የእውነትን ነው ካለ ማለት ነው። ወላሂ ነው ማለት ነገ ጠዋት ሄጄ አላህን ይቀበላሉ። የኔ አምላክ አላህ ነው። የኔ ፈጣሪ አላህ ነው፣ ኢየሱስ አይደለም። ወላሂም ብዬ ይኸው በዓለም ሁሉ ፊት ነገ ላይ ብላይ ገብቼ ቀጥታ እነ አሲያ ቤት ይቀበላሉ። ከዚህ ህዝብ መወለዴ አዝናለሁ። ውሃውኝ በቀረው በእናቴ ማህፀን በእውነት ከዚህ ህዝብ ተወልጄ ተቃጥዬ እድሜን ሙሉ ምንም ሳልጠቀም በዚህ ደረጃ ህይወቴ ማለፉ ውሃውኝ በቀር ደስ ይለኝ ነበር። በእውነት እግዚአብሔር የሚባለው ካለ እኔን መፍጠር የለበትም ነበር። ውሃ በሽንት መውጣት ነበረብኝ። ከዚህ ህዝብ መወለዴ ይቆጨኛል በእውነት። ይህን ያህል እየደፋንለት ይህን ያህል እኛን ከጠላት ጋር ቆሞ ሊያጠፋን የተነሳው አማራ ነው።